እንደምናላችሁልን ተወዳጆቹ የመድፈኞቹ ቤተሰቦች ስላገኘናችሁ በጣም ደስ ብሎናል። አርሰናል ኢንፎ በዝውውር መረጃዎች ተመልሳለች። ሶስት የተለያዩ መረጃዎችን ከእናንተ ጋር እንድንቆይ ያደርጉናል። ቤንጃሚን ሼስኮን የተመለከተ አዲስ መረጃ ተሰምቷል። ስካይ ስፖርት ደግሞ የመረጃው ባለቤት ነው። እሱን መረጃ ለእናንተ እናጋራለን። ከትልቅ የሳውዲ ቡድን ለቤንጃሚን ሼስኮ የቀረበ የዝውውር ሂሳብ አለ። የአርቢ ሌቪዥንግ እና የቤንጃሚን ሼስኮ ምላሽ ምን ይመስላል? እሱንም ለእናንተ ማድረስ ይሆናል። ማርቲን ዙቢሜንዲን በተመለከተ በጣም ሰፊ ተንተና ለሰጥ ከእናንተ ጋር ተገኝቻለሁ ደግሞ ማለት ነው። ማርቲን ዙቢሜንዲን በተመለከተ የጨዋታ አቀራረቡን እንዲሁም ደግሞ ቁጥራዊ መረጃዎችን ላደርስ አይደለም የመጣሁት። ማርካ ትናንትና ምሽት ጀምሮ ድንጋሬ የሚፈጥር መረጃዎችን እያወጣ ይገኛል። በብሬኪንግ ኒውስ ወደ ሪያል ማድሪድ ሊሄድ እንደሆነና በዓለማችን ተሰምቶ የማይታወቅ የዝውውር ትዊስት ወይም ደግሞ ሃይጃክ ሊፈጸም እንደሆነ እያስነበበ ይገኛል። እውን ነው መረጃው? የማርካ ዜና ታማኝ ነው? የእንግሊዝ ሚዲያዎችስ ምን ይላሉ ሚለውን ላስነብባችሁ ነው የመጣሁት። ከዚህ እንግሊዝ ሚዲያዎች እያንዳንዱን ተመልክቻለሁ። ዘ ጋርዲያን፣ ስካይ፣ ቢቢሲ፣ ዘ አትሌቲክ ሁሉንም ተመልክቻለሁ። እሱን ታማኝ ከሆኑ መረጃዎች ለእናንተ አቀርባለሁ። ኬፓ አሪዛባላጋን በተመለከተ ለእናንተ ከሁለት ቀናት በፊት ወደ አርሰናል የሚያደርገው ዝውውር እየተቃረበ እንደሆነ ተመልክተን ነበር። እሱ ዝውውር እንዳለቀ ደግሞ እናነሳለን ማለት ነው። አብራችሁን ትቆዩ ዘንድ በፍቅር እንጠይቃለን። በቆይታችሁ ወቅት እነዚህን ትሰማላችሁ። ስትሰሙ ደግሞ ለኛ ሰብስክራይብ እንድታደርጉልን እንጠይቃለን። ሰብስክራይብ ያደርጋችሁ ቤተሰቦቻችን ደግሞ ቪዲዮውን ሲጀምሩት ላይክ አድርጉት፣ የደውል ምልክቱን ተጫኑልን። እሱን ስለምታደርጉ ከልብ እናመሰግናለን። የማርቲን ዙቢሜንዲ ዝውውር በማስመልከት ሀሳብ አስተያየቶቻችን ስጡን። ደግሞ በኔሽንስ ሊግ የፍጻሜ ጨዋታ ከፖርቱጋል ጋር በነበረው ጨዋታ እንደምን ተመለከታችሁት? እንዴት አያችሁት ፐርፎርማንሱን? እሱንም ጻፉልን። አብራችሁን ቆዩ። ማርቲን ዙቢሜንዲን በማስመልከት ትናንትና ምሽት ማርካ ዜና ካስነበበ በኋላ ደግሞ እኩለ ሌሊት ላይ በመጽሔቱ የፊት ገጽ ላይ ማርቲን ዙቢሜንዲን በማስመልከት መረጃ ካወጣ በኋላ የስፔን ሚዲያዎች ከእንግሊዝ ሚዲያዎች ጋር ለሁለት ተከፍለዋል። ደግሞም ደጋፊዎቹ የማርቲን ዙቢሜንዲ ዝውውር አላለቀም እንዴ በማለት ጥያቄ መጠየቅ ጀምረዋል። እነዚህን ከትልልቅ ሚዲያዎች ያነሷቸውን እስከ ማረጋገጫና ወይም ደግሞ እስከ ድረገጾች ጋዜጠኞች ስም በመጥቀስ እየተነጋገርን እንቆያለን። እንግዲህ ማርቲን ዙቢሜንዲ በማስመልከት አርሰናልና ሪያል ሶሲዳድ ሁሉንም ነገር እንደጨረሱ ሰምተናል። ሁሉንም ነገር እንዲሁም ደግሞ የትራንስፈር ጉዳዩን፣ የሂሳቡን፣ ሪላይዝ ክሎዙን፣ የተጫዋቹን የግል ጉዳይ በማስመልከት ሜዲካል ቡክ የሚያደርግበትን ቀን በማስመልከት እንደጨረሱ ሰምተናል። ደግሞ ኮንፎርሜሽን በመስጠት የሚታወቀው የሶሻል ሚዲያው ጋዜጠኛ ፋብሪዚዮ ሮማኖ በሚታወቅበት የኮንፈርሜሽን ቃሉ ሄሪዊጎ ብሎታል። ደግሞ በጣም የሚታመነው ዴቪድ ኦሬስን ዝውውሩ እንዳለቀ አስነብቦ ነበር። ጄምስ ማክኒኮላስም እሱን አረጋግጦ ነበር። ከዛ በኋላ ወደ ስፔን ካምፕ ባመራበት ጊዜ ለኔሽንስ ሊግ የግማሽ ፍጻሜና የፍጻሜ ጨዋታ ወደ ስፔን ካምፕ ባመራበት ጊዜ ከተለያዩ የስፔን ሚዲያዎች ጋር ማርቲን ዙቢሜንዲ ቆይታ ነበረው። የእሱ የሰጠው ጋዜጣዊ መግለጫ ድንጋሬ እንደፈጠረ ያስታውቃል። ዝውውሩ ወደ አርሰናል ታደርገው ዝውውሩ ተጠናቋል ብሎ ሲጠይቁት ስለ ፊውቸር አላወራችሁም፣ ስለ ፕሬዘንት ነው ማወራችሁ፣ ደግሞ ስለ ፊውቸር የምናወራበት ጊዜ በጣም ገና ነው አሉት። ሜዲካል ቡክ አድርገሃል ሲሉት አላረኩም በማለት አብራራ። ስለ ማድሪድ ትሄዳለህ ወይ ብለው ሲጠይቁት ደግሞ የኦሎንዞ የረጅም ጊዜ አድናቂ እንደሆነና አብረው በሰሩበት ጊዜ ኦሎንዞን እንደሚወደው እንደ አይዶሉ እንደሚጠቅሰው ተናገረ። በሪያል ሶሲዳድ የወጣት ቡድን ውስጥ ከዣቢ ኦሎንሶ ጋር አብሮ ሰርቷል ማርቲን ዙቢሜንዲ ጋር ማለት ነውና ይሄን ንግግር ካረገ በኋላ ሚዲያዎች ጥርጣሬ አረው። ግን ጥርጣሬው ውሸት እንደሆነ ወይም ደግሞ የሱ የጀስት ኢንተርቪውን የሰጠበት መንገድ ዲፕሎማት ለመሆን ወይንም ባላለቀ ዝውውር ላይ ምንም አይነት ፍንጭ ላለመስጠት ነው እንጂ ያለቀ ዝውውር እንደሆነ የእንግሊዝ ሚዲያዎች መዘገብ ጀምሩ። ማርካ ግን እንግዲህ በጣም ድንቅ ፐርፎርማንስ ካረገ በኋላ ከስፔን ብሔራዊ ቡድን ጋር በሁለቱም የኔሽንስ ሊግ ጨዋታዎች ላይ በጣም ድንቅ ነበር። ባይዘው ስለ ጨዋታው እናነሳለን። ዜናዎቹ ማስነበብ ጀመረ። እንግዲህ ኖ ኮንትራክት ሃዝ ቢን ሳይንድ፣ ኖ ሪላይዝ ክሎዝ ሃዝ ቢን አክቲቬትድ፣ ኖ ሜዲካል ሃዝ ቢን ቡክድ ነው ያለ። እንግዲህ ማርካ ማለት ነው ኮንትራክቶች አልተፈረሙም፣ ሜዲካሎች ቡክ አልተደረጉም ወይም ደግሞ የውል ማፍረሻው አክቲቬት አልተደረገም ሲል በብሬኪንግ ኒውስ ማስነበብ ቻለ ማለት ነውና ይሄን ዜና ካስነበበ በኋላ ግርታ ፈጥሮ ነበር። እንግዲህ ማርካ ለማድሪድ በጣም ቅርብ ዜና ነው። ቅርብ ብቻ ሳይሆን ለማድሪድ ፍላጎት የሚዘግብ ሚዲያ ነው። ለምሳሌ ያህል በቅርቡ ታውቁ እንደሆነ ባለፈው የውድድር ዓመት ቪኒ ጁኒየርን የባላንዶር ዜና በልቶታል ብሎ የዘገበ ሚዲያ ነው። ሪያል ማድሪድ እንዲበላ ስለሚፈልግ ፕሮፓጋንዳ ለማስነሳት ፈልጎ በልቶታል ብሎ ያነሳ ሚዲያ ነው። ሪያል ማድሪድ ከክለቦች ጋር ያላቸውን
የምንድን የውል ፕሬሸር እንዲፈጥሩ ወይም ደግሞ ልክ ዊሊያም ሳሊባ ወደ አርሰናል የመውጣት ምንም አይነት ፍላጎት ሳይኖረው ዊሊያም ሳሊባ ወደ ሪያል ማድሪድ መሄድ ይፈልጋል ብሎ ያስነብባልና ዊሊያም ሳሊባ ከአርሰናል ጋር ምንድን በኮንትራክት ጉዳይ ላይ እንዲነጋገር ወይም ደግሞ ልቡ እንዲዋልል እንዲያረ ከዛ በኋላ ማድሪድ ኦፊሻል ቢድ ያቀርብለታል ማለት ነው። ልጁ ፍላጎት እንዳሳየ ካረጋገጠ በኋላ ማለት እንደዚህ ነው የሚያደርገው። ለብዙ ጊዜ እንደዚህ ነው ያደረገ። በትሬንድ አሌክሳንደር አርኖልድ ተሳክቶለታል። ግን ለምሳሌ በዊሊያም ሳሊባ አልተሳካለትም ተመልክተናል። በቪኒ ጁኒየር አልተሳካለትም። በቅርብ ጊዜ የተመለከትናቸው ጉዳዮች ናቸውና ማርቲን ዙቢሜንዲን በማስመልከት እንደዚህ አይነት ነገር ነው ያወራ። ከአርሰናል ጋር ምንም አይነት ኦፊሻል ነገር እንዳልተስማማ ሪያል ማድሪድ በስልክ ማርቲን ዙቢሜንዲን እንዳናገረውና ከአርሰናል ጋር ኮንትራት ተጠናቋል እንውጣበት ሲሉት አልተጠናቀቀም እንዳለው ስለዚህ እንሳተፍ ብሎ ማርቲን ዙቢሜንዲን በስልክ ሪያል ማድሪዶች አናግረውታል ሲል ነው መረጃ ያወጣ። ግን ውሸት ነው። ማርካ መረጃ ካወጣ በኋላ ለዝውውር በጣም ታማኝ ናቸው የሚላቸውን ሰዎች በሙሉ ማየት ሞክሬያለሁ። እንግዲህ ወደ እንግሊዝ ውስጥ በጣም ታማኙ ጋዜጠኛ ዴቪድ ኦረሰን ነው ዘ አትሌቲክ የሚጽፈው ማለት ነው። እዛው ዘ አትሌቲክ ላይ ደግሞ የአርሰናል ጉዳይ ብቻ የሚጽፈው ጄምስ ማክኒኮላስ ምንም ነገር አላለም። ቢቢሲ ላይ ብዙዎች ያምኑታል ሳሚ ማክቤል እሱም ስለዚህ ዝውውር ላይ ወደ ሪያል ማድሪድ መሄዱ የሚያመለክት ምንም ነገር የለም። ሳሚ ማክቤል የሆነ ፌዝ ነው የተቀላቀለ መረጃ በትዊተሩ ላይ አጋርቶ ትምህርት ክቻለሁ። ምንም የሚያደናግር ጉዳይ የለውም። የዝውውሩ ከአርሰናል ጋር እንደተጠናቀቀ ነው መጻፍ የቻሉ። ክርስቲያን ፈልክ ለቢልድ ይጽፋል ለጀርመን ማለት ነው። እንግዲህ ጀርመን ጉዳዮች ላይ ብቻ ታማኝ ነው፣ ግን የተለያዩ መረጃዎችን አብሮ ይጽፋል። ክርስቲያን ፈልክን በጣም አምነዋለሁ። ምንም አይነት መረጃ አላወጣም። ዲማርዚዮ የጣሊያን ዝውውሮች ላይ በጣም ታማኝ ጋዜጠኛ ነው። እሱም አዲስ መረጃ አላወጣም። እስካሁን የጠቀስካቸው ስፔን ጋዜጠኞች አይደሉም። ከስፔን ሰው አልጠቀስክልን ካላችሁኝ ጊሊን ኢምባላጌ ነው። ስፔን ውስጥ በጣም ታማኙ የዝውውር ጋዜጠኛ ማለት ነው። ጊሊን ኢምባላጌ ትዊተሩን ብትመለከቱ፣ ኢንስታግራሙን ብትመለከቱ፣ ፌስቡኩን ብትመለከቱ በማርቲን ዙቢሜንዲ ዝውውር ላይ ምንም አይነት አዲስ መረጃ አላቀረበም። በትናንትናው ምሽት እንግዲህ ጊሊን ኢምባላጌ ትልቅ መረጃ ቢኖር ኑሮ በጣም ምናምነው የስፔን ጋዜጠኛ ነበር። እሱ ነበር የሚጽፈው ማለት ነው። ምንም አላበራም እና ማርካ ጉዳዩን ለማጮዝና ተጫዋቹ በጣም ትዊስት የሆነ በዓለማችን ውስጥ ተሰምቶ ማይታወቅ ትዊስት እንዲፈጽም ወይም ደግሞ ጀንትልማን አግሪመንቱን እንዲያፈርስ ነው የፈለገው። ያው ሳሚ ማክቤል ምን ይላል መሰላችሁ? አርሰናልና ማርቲን ዙቢሜንዲ የተፈራረሙት ስምምነት ጀንትልማን አግሪመንት የቃል ስምምነት ብቻ አይደለም። ሊቀደድ ማይችል ወይም ደግሞ ትዊስት ሊደረግ ማይችል የጽሁፍ ፊርማ አላቸው። ኮንትራት ባይፈራረሙ የጽሁፍ መግባባቶች አላቸው። ለምንድን ነው የዘገየ የሚለውን ደግሞ ያብራራል ሳሚ ማክቤል። እንግዲህ የስፔን ሆነ የብዙዎቹ ክለቦች የበጀት ዓመት የሚጠናቀቀው ጁን 30 ነው። አርሰናል ሜይ 31 ነው ያጠናቀቀ የበጀት ዓመት ያለፈው የውድድር ዓመትን ማለት ነው። የብዙዎች ግን ጁን 30 ነው የሚጠናቀቀውና ጁላይ 1 አዲሱ የበጀት ዓመት ይጀምራል እና የውል ማፍረሻውን ትሪግ አድርጎ 60 ሚሊዮን ዩሮ አርሰናል ሲከፍል ጁላይ 1 ላይ እንዲገባለት ይፈልጋል ሪያል ሶሲዳድ። አርሰናልና ሪያል ሶሲዳድ በዛም መንገድ ላይ ተስማምተዋል። እናም ጁላይ 1 ላይ የቡክ ተደርጓል የሜዲካል ጉዳዩ ማለት ነው። የማርቲን ዙቢሜንዲ አዲስ ምንም አይነት መረጃ የለም፣ ምንም ያሰጋ ነገር የለም ማርቲን ዙቢሜንዲ በማለት ላረጋግጥላችሁ እወዳለሁ እንደ አርሰናል ኢንፎ አዘጋጅ ማለት ነው። አዲስ መረጃ የሚወጣ ከሆነ ግን በድጋሚ መለስና ምንድነው ያለው ነገር ሚሊዮን ትሰማላችሁ ማለት በጣም ታማኝ ነው ለአርሰናል ይሉታል። ሃንድ ኦፍ አርሰናል ሚል አንድ የትዊተር ፔጅ አለ። የትዊተር ፔጅ ብቻ ነው። ከትናንትና ቀን በፊት ማርካ አዲስ ዜና ስለሚያወጣው እንዳትደናገሩ ብሎ ጽፏል። ማርካ አዲስ ዜና ስለሚያወጣ ብዙም ሰርፕራይዝ እንዳትሆኑ ብሎ መረጃ ወጥቶ ነበር ነው። ማርካ እሱን ነው ሊያረግ የፈለገ። ስለዚህ ብዙም የሚያደናግር ነገር የለውም የሚለውን ለገለጽላችሁ እወዳለሁ። በጨዋታው ላይ በኔሽንስ ሊግ የፍጻሜ ጨዋታ ላይ በጣም አስደናቂ ሆኖ ተመልክቼዋለሁ። በጣም አስደናቂ ነበረ። በጣም ሰርፕራይዝ ካደረገኝ ነገሩ አንዱ እያንዳንዱ ፓሶቹ ከሁለት 8 ቁጥሮች ጋር ነው የተሰለፈ ከፔድሪ እና ፋቢያን ሩዝ ጋር ሁለት የመከላከል ባህሪ ከሌላቸው ጋር ማለቱ ግን በጣም ጥሩ ነበር። የፖርቹጋልን ሽግግሮች የሚያቋርጥበት መንገድ ደግሞ ፓሶቹ በጣም ዳይሬክት መሆናቸው፣ ሪስክ ፓሶቹ መብዛታቸው፣ ኳሶቹ በፓስ መውጣት ሲቸገር የመጀመሪያውን ጎል ባስቆጠረበት መንገድ ኳሱን እየነዳ ተሸክሞ ወደ ፋይናል ሰርድ የሚሄድበት መንገድ ሁሉ በጣም ግሩም ተጫዋች መሆኑን ተመልክቻለሁ። የተጫዋቹን ባህሪ እና ለአርሰናል ምን ይሰጣል የሚለውን ዝውውሩ እንደተጠናቀቀ ማቀርብላችሁ ይሆናል ማለት ነው። ትናንትና ሌላኛው ብሬኪንግ ኒውስ የነበረው የስካይ ስፖርት ነው። እንግዲህ ስካይ ስፖርት በቤንጃሚን ሼስኮ ዝውውር ላይ አርሰናልና ሌፕዚግ እየተነጋገሩ እንደሆነ ብዙ ጊዜ አስነብቧል። ደግሞ ፋብሪዚዮ ሮማኖ ሌሎች ለዝውውር የሚጽፉ ሚዲያዎች በሙሉ የቤንጃሚን ሼስኮና የአርሰናል የመጀመሪያ ግንኙነት እንዳደረጉ ዘግቦ ነበረ። አሁን በትናንትና ምሽት ያስነበበው ዜና ግን ሶሻል ሚዲያዎቹ ላይ ቤንጃሚን ሼስኮና
አርሰናል ኦፊሻሊ የመጀመሪያ ንግግራቸው ላይ በጣም ጥሩ እንደነበርና ሁለተኛ ንግግር እንዳደረጉና አርሰናል የሚያቀርበውን የዝውውር ሂሳብ እንደጨረሰ ደግሞ ያስነበበው ማለት ነው። ደግሞም ሌፕዚጎች ምን እንደሚፈልጉ እንዳወቁ በዝውውር ውስጥ በነበራቸው ንግግር ውስጥ ምን እንደሚፈልጉ እንዳወቁ ነው እንግዲህ መናገር የቻለው። የቤንጃሚን ሼስኮ ኤጀንት የሆነ ፕሮስፖርት ኤጀንሲና እንዲሁም ደግሞ ቤንጃሚን ሼስኮ በግል ጉዳዮች ላይ የጀንትልማን አግሪመንት አላቸው ወይም ደግሞ የቃል ስምምነት አላቸው። ትናንትና ሌላው ይሄኛው ዜና እንዲወጣ ያደረጉት አንዱ ምክንያት የሳውዲው ክለብ አል ሂላል ኦፊሻል ቢድ አቅርቦለት ነበር ለቤንጃሚን ሼስኮ ኦፊሻል ማለት ነው ኮንትራት አቅርቦለት ነበረ። ሪጀክት ነው ያደረገው፣ ወዲያውኑ ነው ሪጀክት ያደረገው። ሌፕዚግ ሊደራደርበት የሚፈልገው ሂሳብ ነበረ፣ ግን ራሱ ቤንጃሚን ሼስኮ እና ፕሮ ስፖርት ኤጀንሲ ሙሉ በሙሉ ነበረ የቀረበውን ኮንትራት ሪጀክት ያደረጉት። እሱን ሪጀክት ማድረጋቸውን ተመልክቶ እስከ 2029 የሚቆይ ኮንትራት በአርቢ ሌፕዚግ ቢኖረውም የአውሮፓ ቻምፒየንስ ሊግ ተሳታፊ ባለመሆናቸው እንዲደራደር መብት አለው ቤንጃሚን ሼስኮ ከክለቦች ጋር ማለት ነው። የአርሰናል ኮንትራት ብቻ እየጠበቀ የሚገኘው አርሰናል በዚህኛው ሳምንት እስከ ቅዳሜ በሚደርሰው ላይ የሁለተኛ ዙር የሂሳብ እስካሁን በቃል ደረጃ ነው የሚነጋገሩት። አርቢ ሌፕዚግና አርሰናል ሂሳብ ያቀርባል ተብሎ ይገመታል። የኮንትራት ኦፈር ማለት ነው ለቤንጃሚን ሼስኮ። እናም የቤንጃሚን ሼስኮ ትኩረቶች ሁሉ አርሰናል ላይ ብቻ እንደሆኑ አርሰናልም ሌላ የአጥቂ አማራጮችን እየተመለከተ እንዳልሆነ ነው እንግዲህ መረጃዎች የወጡት። ስካይ ሌላው ታማኝ የቴሌቪዥን ሚዲያ ነው ወይም ደግሞ ብሮድካስቲንግ ሚዲያ ነው። ትናንትና ይሄን ነገር ማስነበብ ችሏል ማለት ነው። ስለዚህ ከነገ የምንሰማቸው ወይም ከነገ ወዲያ የምንሰማቸው ዜናዎች አንዱ የቤንጃሚን ሼስኮ ጉዳይ ይሆናል ማለት ነው። ሌላ ሰምተናል፣ የተረጋገጠ ጉዳይ ነው፣ ግን አሁን የአርሰናል ተጫዋች መሆኑ እርግጥ ሆኗል። ኬፓ አሪዛባላጋ ወደ አርሰናል የሚያደርገው ዝውውር ሙሉ በሙሉ ተጠናቋል። ስፓኒያርድ የቼልሲ ግብ ጠባቂ ወደ አርሰናል የሚያደርገው ዝውውር ተጠናቋል። ከሁለት ቀናት በፊት እዚሁ ገጽ ላይ እንደተጠናቀቀ ነግራችሁ ነበር። አሁን ግን የአርሰናል ንብረት መሆኑ አሁን ተረጋግጧል ማለት ይቻላል። 5 ሚሊዮን ፓውንድ ወይም ደግሞ $6.7 አርሰናል ለቼልሲ የውል ማፍረሻውን የሚከፍል ይሆናል ማለት ነው። በጣም ድንቅ ግብ ጠባቂ እንደሆነ ባለፈው መረጃችን ላይ ተነጋግረናል። እንግዲህ ቦርንሞዝ ባለፈው ሲዝን ላይ በጣም ቤስት ሊግ ፊኒሽንግ ነበረው በታሪኩ ላይ ማለት 9ኛ ነው የጨረሰ 56 ነጥብ ይዞ ያጠናቀቀ። ደግሞ በሊጉ ውስጥ ቤስት ዲፌንስ ነበር 6ኛ። ምርጥ የተከላካይ መስመር ካላቸው ቡድኖች 6ኛ ነበረ። ለዛ ድንቅ አስተዋጽኦ ካበረከቱ ተጫዋቾች አንዱ ኬፓ አሪዛባላጋ ነው። 9 ክሊንሺቶች ነበሩት። በጣም ጥሩ ግብ ጠባቂ ነው። በጣም ልምድ ያለው ግብ ጠባቂ ነው። ከሌላኛው ስፓኒያርድ እና ከኛ ዋና ግብ ጠባቂ ከሆነው ዴቪድ ራያ ጋር ደግሞ በስፔን ብሔራዊ ቡድን እንደሚተዋወቁ ይታወቃል። ስለዚህ የዝውውር ለአርሰናል ብዙ መልካም ነገሮች ያለው ይመስለኛል። 2023-24 ሲዝን ከሪያል ማድሪድ ጋር 20 ጨዋታዎችን ማድረግ የቻለ ግብ ጠባቂ ነው። በቦርንሞዝ ባለፈው የውድድር ዓመት በጣም አስደናቂ ነበር። 160 ያህል ጨዋታዎችን ከቼልሲ ጋር ማድረግ ችሏል። የሻምፒዮንስ ሊግን ጨዋታ ጨምሮ የሻምፒዮንስ ሊግ ፍጻሜ ጨዋታን ጨምሮ ማለት ነው። ባለ ብዙ ልምድን ግብ ጠባቂ በ5 ሚሊዮን ፓውንድ ብቻ ማስፈረም ትልቅ ቢዝነስ ይመስለኛል። ምክንያቱም ዮሃን ጋርሻ ነበር አርሰናል ማስፈረም የሚፈልገው፣ ግን ይሄ ግብ ጠባቂ 25 ሚሊዮን ዩሮ ነው የሚጠበየቅበት። ምክንያቱም የወል ማፍረሻው እንደዛ ስለሆነ ደግሞ ስፓኒል ከወል ማፍረሻው ውጭ ስለማይቀበል ማለት ነውና በጣም ድንቅ ፊርማ ይመስላል። አሁን እንደተጠናቀቀ ተሰምቷል። አትሌቲክ ሙሉ በሙሉ አርሰናልና ቼልሲ ተስማምቷል። የወል ማፍረሻውን አርሰናል ትሪግ እንዳደረገው ዛሬ ወይም ደግሞ ነገ በሚቀጥሉት ቀናት በአርሰናል ማሊያ እንደምንመለከተው ነው እንግዲህ ማስነበብ የቻለው። አርሰናል የተመለከቱ መረጃዎች እነዚህ ናቸው የወጡት፣ ለእናንተ ልናደርስ ነው የመጣ ነው። ተጨማሪ ዜናዎች በመስመር ተጫዋች ዝውውር ላይ በጣም ብዙ ዜናዎች ነው ያሉት። ትክክል እንዳልሆነ የታብሎች ዜና እንደሆኑ ነው እንግዲህ ማወቅ የምፈልገው ወይም ደግሞ ከትልልቅ ሚዲያዎች የወጡ ስላልሆኑ ለእናንተ ማድረስ ያልፈለግኩት። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን።